የንግድ ሥራ ማማከር ወይም ቢዝነስ ኮንሰልቲንግ። በዚህ ቅን ንግድ በተሰኘው ቻናላችን ከተለመደው ሌሎች የዩቲዩብ ቻናል ማሻሻጫ ርዕሳን ወጣ ብለን ደግሞ ምንድነው የተለመደው የዩቲዩብ ርዕሳን ካላችሁ በቀን ይሄን ያህል ሺህ ብር በወር ደግሞ በቀላሉ ይሄን ያህል ሚሊዮን የምትሰሩበት አዋጪ የቢዝነስ ሐሳብ የሚሉት አይነት ግልብ ማሻሻጫ ማለታችን ነው። እኛ ግን በጥናትና በመረጃ የተደገፈ ምናልባትም ወደ ንግድ ሥራ መግባት ለሚፈልጉ አቅሙና ፍላጎቱ ያላቸው ወገኖች ጥሩ መነሻ የሚሆኑ ውጤቶችን እናቀብላለን ከቅን ኢትዮጵያዊ ትህትና ጋር። የትኛውም ንግድ ይጀመራል፣ ይተዋወቃል፣ ያድጋል፣ ከፍተኛ እድገት ያሳያል፣ ከዚያ ደግሞ በተለያየ ምክንያት ሊቀንስ ይችላል። ይሄ የብዙ ንግድ ሥራዎች ጤናማ ሂደት ነው። ይህንን ሂደት በትክክል የማይከተሉ አንዱን ሁለቱን ደረጃዎች የሚዘሉና በጣም ተርፋማ የሚሆኑ ሥራዎች እንዳሉ ሁሉ በኪሳራም የሚጠናቀቁ ብዙ ናቸው። ምክንያቶቻቸውም ብዙ የውስጥም የውጭም ችግሮች ያሉባቸው። የንግድ ሐሳቦቻችንን እዩና የንግድ ሥራዎች ላይ ጠቃሚ መረጃ ነው ካላችሁ ተከተሉን። ሐሳብ አስተያየታችሁንም አትንፈጉን። የእኛ ሙያ የንግድ ሥራው ላይ እንጂ መልእክት አቀራረባችን ላይ እናንተ በምትፈልጉት መልኩ ላናቀርበው እንችላለን። ያንን የምናረጋግጠው ከእናንተ ሐሳብ በመሆኑ ጻፉልን። ንግድ ሥራ ላይ መሰማራት የማትፈልጉ ከሆነ ግን እለፉን። ድጋፋችሁ ወይም ሰብስክሪፕሽናችሁ ለእናንተም ሆነ ለእኛ አይጠቅመንም። እውነት ለመናገር የትኛውም የንግድ ሥራ የራሱ የሆነ ድካም አለው። በቀላሉ የሚገኝ ምንም ትርፍ የለም በየትኛውም ንግድ። ሌላው ቢቀር ቢያንስ ግራ ቀኝ አይቶ መወሰንን ይጠይቃል። የእኛ የትኛውም ቪዲዮ በቀላሉ ሀብታም መሆን የምትችሉበት አይነት ሐሳቦች የሉትም። እርሱን ከፈለጋችሁ እዚህ ቻናል ላይ አታገኙ። ለእናንተ ውሳኔ የሚያግዝ በቂ መረጃ ግን ማቅረብ እንችላለን። ወቅታዊና ተመራጭ በመረጃና በእውቀት ላይ የተመሰረተ ሐሳብ ብቻ ማለት ነው። አቋራጭ የሀብት ማግኛ መንገዶች ፈልጋችሁ ከሆነ እኛ ጋር የለም። የእርሱ አይነት 1001 ሌሎች ቻናሎች ሞልተዋል። እኛ ግን በድጋሚ የለንም። ኖ ፍሪ ላንች ነው የሚሉት ፈረንጆቹ። የማንደብቃችሁ ግን ንግድ ሥራ ቀላልም ከባድም ነው። የምናቀለውም ሆነ የምናከብደው በቅድሚያ ራሳችን ነን። ይህ ርዕሰ ጉዳይ በጣም ሰፊ ስለሆነ ወደፊት እንወያይበታለን። ቀጥለናል። ቀደም ሲል በአራት ክፍሎች በ2026 በኢትዮጵያ አዋጪ የሆኑ 20 የቢዝነስ ሐሳቦች በሚል ርዕስ ስር ለመግቢያ ያህል ጥቆማ ሰጥተናቸዋል። ይህ ቪዲዮ የሚደርሳችሁ ማየት እንድትችሉ ከስር መግለጫው ላይ እናስቀምጣችኋለን ማስፈንጠሪያውን። በዚህም አንዳንዶቻችሁ በውስጥ መስመራችን እያንዳንዱ ቢዝነስ ላይ ሰፋ ያለ ዘገባ እንድናቀርብላችሁ በውስጥ ጠይቃችሁናል። እኛም እነዚህን ጥቆማዎች በመውሰድ እያንዳንዳቸው ላይ በመጠኑ ጠለቅ ያለ ጥናት አድርገን ተመልሰናል። ቢዝነሶቹ አዋጪ መሆናቸው ወይም ፊዚብል የሚሉት ባለሙያዎቹ ተረጋግጧል ብለናል። እናም ብዙዎቹ የንግድ ሰዎች ወደ ሥራው ገብተው ውጤታማ እየሆኑ ከሆነ ወደ ሥራ ለመግባት የሚረዱን ቁልፍ መረጃዎችና አስፈላጊዎቹ የገበያ፣ የፋይናንስና ሕጋዊ ጉዳዮችን የሚመለከቱ መረጃዎቹ ምንድናቸው? ከምን ተነስተን የት እንድረስ? የሚሉትን መረጃዎች በተከታታይ እናቀርባለን። በየንግድ ዘርፉ ነው ታዲያ ከ20ዎቹ አዋጪ ብለን ከዘረዘርናቸው ዘርፎች ውስጥ መርጠን ሁሉንም ለየብቻ ከዚህ በፊት በዘረዘርናቸው 20 አዋጪ ቢዝነሶች በእኛ ቻናል አዋጪ የምንለው የገበያው ፍላጎት ስንል ከመግዛት አቅም ጋር መሆኑን ልብ ይሏል። ዲማንድ ማለት ነው። በዝቶ አቅርቦት ያነሰባቸውን ዘርፎችን መሆኑን ያዙልን። የመግዛት ፍላጎት ያለ መግዛት አቅም ፍላጎት አይባልም፣ ምኞት ነው የሚባለው በንግድ ሳይንስ። ምኞት ደግሞ አይጨበጥም፣ አይለካም። ሳይንስ ደግሞ የሚታይ የሚጨበጥ በመሆኑ ከምኞት ጋር አይስማማም። ወደ እያንዳንዱ ዘርፍ መረጃ በቀጥታ ከመግባታችን በፊት ግን በየዘርፉ ያሉትን ያልተጻፉትን ሕግጋት ይሆናል የምናስቀድመው። ያልተጻፉት ሕግጋት
የንግድ ሥራው ላይ በየእርከኑ የሚያጋጥሙ ሳንካዎች ናቸው። አገራችን በምትከተለው የገበያ መር ኢኮኖሚም ሆነ በተለያዩ ጊዜያት የወጡት የአገራችን የንግድ ድንጋጌዎች ወይም ኮሜርሻል ሎውስ የማይገዟቸው ሕገወጥ የሆኑ ግን በልማድ ወይም በሕግ አስፈጻሚው ደካማነት እንደ መደበኛ አሰራር የሚሰራባቸው ወቅታዊ ኢመደበኛ ሕግጋትን ነው ያልተጻፉ ሕግጋት የምንለው። ለምሳሌ አንድ አልሚ ባለሀብት ከሌላው ዘርፍ በተለየ ሕንፃ ገንብቶ በማከራየት ወይም በመሸጥ ላይ ለመሰማራት ቢፈልግ አሁን ባለው አሰራር ሁለት ትልልቅ ሳንካዎች ይገጥሙታል። ሕንፃውን በብዙ ውጣ ውረድ ገንብቶ ጨረሰ እንበል። ወደ አገልግሎት ለማስገባት ሕንፃው የኤሌክትሪክ ኃይልና የመጠቀሚያ ፈቃድ ማግኘት ግድ ይለዋል። እነዚህን አገልግሎቶችን ለማግኘት ያለው ውጣ ውረድ ብዙ ጊዜ ሕንፃውን ለመገንባት ከተወጣውና ከተወረደው ድካም የበለጠ ጊዜና ጭንቀት ይፈጥራል። አሁን ላይ ያለውን አሰራር ነው የምናነሳው። ሁለቱንም አገልግሎቶች ለማግኘት የሚጠየቀው መስፈርት የተጻፈው ሕግ የምንለው ቀጥተኛና ግልጽ ነው። ያልተጻፈው ሕግ ደግሞ የተወሳሰበና ቀጥታ ሳይሆን ብዙ ጊዜ ወደ ጎን አንዳንዴም ወደ ኋላ መመለስ የሚፈልግ ነው። አንዱ ኃላፊ የቋጠረውን ሌላው አይፈታውም። ያልተጻፈው ሕግ የምንለው በንግድ ሥራ ይህን መሰሉን ነው። በየዘርፉ ያሉት ያልተጻፉት ሕግጋት ይለያያሉ። የሁሉንም በየዘርፉ ቅድሚያ ሰጥተን የምናያቸው ይሆናል። በተለያዩ ዘርፎች የተሰማሩ ነጋዴዎች መደበኛውን ሕጋዊ አሰራር ተከትለው በመሄድ ወቅታዊውን ኢመደበኛውን አሰራር ባለማወቅ ብዙ ጊዜ ገንዘብና ዕውቀታቸውን በከንቱ አጥፍተዋል። በዚህ ጉዳይ ላይ ማንኛውም ነጋዴ አዋጭነቱን አጥንቶ ወይም አስጠንቶ ወደ ሥራ ለመግባት የሚያስፈልጉት ቀጥተኛ የሚመስሉ ግን በውስጣቸው ብዙ ውስብስብ አሰራር የያዙ ሂደቶችን ማለፍ ግድ ይለዋል። ስለሆነም እያንዳንዱ ዘርፍ ላይ ያሉትን ኢመደበኛ ሕገወጥ አሰራሮችን እንፈትሻለን። ቢያንስ ወቅታዊዎቹ። እንደሚታወቀው የትኛውም ንግድ የሚጀምረው ከጥናት ነው። አስፈላጊው ጥናት አልቆ ግን ወደ ሕጋዊው የንግድ አሰራር መግባት የፈለገ ነጋዴ በቅድሚያ የሚያስፈልገው ቋሚ አድራሻ ነው። የንግድ ድርጅት ቋሚ አድራሻ የሚረጋገጠው ደግሞ በንግድ ኪራይ ውል የኪራይ ቦታ ከሆነ ማለት ነው። የራስ ይዞታ ከሆነ ደግሞ የባለቤትነት የቦታ ወይም ቤት ካርታ ነው። ይህንን በማቅረብ የሚፈለገው ዘርፍ ላይ የንግድ መለያ ምስክር ወረቀት ወይም ቲን ነምበር ሰርቲፊኬት ያወጣል። የት ካላችሁ በአቅራቢያው ካለ የገቢዎች ቅርንጫፍ ጽሕፈት ቤት። ይሄ በአብዛኛው በሁሉም የንግድ ዘርፎች ላይ የሚተገበር ነው፣ በጣም ከጥቂቶች በስተቀር። ወደ ጥቂቶቹ ዘርፎች አንገባም። ከ20ዎቹ አዋጪ ንግድ ሥራዎችን ዝርዝር ውስጥ እነዚህ ጥቂቶቹ የንግድ ሥራዎች የሉም። ወቅታዊ የንግድ እንቅስቃሴ አጠቃላይ ቅኝት። የሀገራችን ያልተጻፈው ሕግ አሰራር። አብዛኛው የንግድ ሥራ ላይ እንደሚባለው የአካዳሚክ ሰዎች በጥናት ወይም በወረቀት ያምናሉ ይባላል። የልምድ ነጋዴዎች ደግሞ መሬት ላይ ያለውን ሥራ ታሳቢ በማድረግ ከስህተቶቻቸው በመማር ልምድ በመውሰድ አጉል ድፍረት ወይም ቢዝነስ ሪስክ ያበዛሉ ይባላል። የሁለቱም ጉዳይ በተወሰነ መልኩ ትክክል ቢሆንም የሁለቱም መነሻ ደግሞ አይጠላም። በይበልጥ እንደኛ አይነት የንግድ እንቅስቃሴው በወጥ ሕጋዊ መርህ በማይመራበት፣ ቁጥጥሩ የላላበት፣ የመጫወቻ ሜዳው ሕግ ለሁሉም እኩል በማይዳኝበት፣ የዝምድና አሰራር በተንሰራፋበት የንግድ ከባቢ ደግሞ እነዚህ ነባር ችግሮች ላይ ሲታከሉበት ስራውን ለሁለቱም ወገኖች አስቸጋሪ ያደርገዋል። ከቅርብ ጊዜያት ወዲህ ደግሞ የፖለቲካውና የሃይማኖቱ ውጥረት ንግዱ ላይ የነበረውን የዝምድና አሰራር ላይ ታክሎበት የንግድ ሥራን አስቸጋሪ አድርጎታል። በአንድ ብሔር፣ በአንድ ሃይማኖትና አልፎ አልፎም በአንድ የፖለቲካ ፓርቲ ሰዎች ስብስብ የተያዙ የሞኖፖል ገበያዎች እያየን ነው። የእያንዳንዱ ዘርፍ የአቅርቦት ሰንሰለት ደግሞ ከአምራች ወይም አስመጪ እስከ ቸርቻሪ ድረስ በጥብቅ የተቆራኘ እየሆነ ነው። በዚህም ምክንያት እንኳን ገበያውን ሰብሮ መግባት ይቅርና ብርቱ ተወዳዳሪ ለመሆን ቋጠሮ የቱ ጋር እንደሆነ መለየት በጣም አስቸጋሪ ነው። በእርግጥ ነፃ ገበያ ነው ቢባልም እያንዳንዱ ዘርፍ የሞኖፖል ወይም የኦሊጎፖሊ ገበያ ስሪት የተጫነው በመሆኑ እንደ ነፃ ገበያ በቀላሉ መግባትም ሆነ በቀላሉ መውጣት አይቻልም። ኪሳራውንም ተቋቁሞ ገበያው ላይ መቆየት እንዲሁ ከባድ ነው።
ይህ የቅርብ ጊዜው ችግር የሸማቾች ጥበቃ ሕግም ሊቆጣጠረው ያልቻለው ነው። ከቅርብ ጊዜ ወዲህ የመጡትን ሪል ስቴት አልሚዎችን ቀረብ ብላችሁ ብትመረምሩ ወይም ግዙፎቹን ጠጋ ብላችሁ ብታጣሩ በይፋ ተቦዳድነው ሕገወጥ አሰራርን እንደ አንድ የመወዳደሪያ ስልት እናም ተፎካካሪን ማስፈራሪያ መስፈርት እየተጠቀሙበት ነው። ማስፈራሪያው አንዳንዴ የመኖሪያ ቤቶችን ወይም ሱቆችን ለመግዛት ቅድመ ክፍያ የከፈሉት ድረስም ይወነጨፋል። ምን ታመጣላችሁ? የፈለጋችሁበት ድረሱ አይነት መገዳደር። ለዛሬ እስቲ በቅድሚያ አዋጭነት ከዘረዘርናቸው ውስጥ በቀዳሚነት የንግድ ማማከርን ሥራ እንመልከት። ሥራው በዓለም አቀፍ ደረጃ ትልቅ ተቀባይነት ያለውና በእኛም ሀገር አሁን በስፋት እየተለመደ የመጣ ነው። የቢዝነስ ማማከር ሥራ። የቢዝነስ ማማከር ሥራ በሁለት ይከፈላል፣ የውስጥ አማካሪና የውጭ አማካሪ በሚል።